ሰላም በያላችሁበት ኦርቶዶክስ ፕሪስት በቲክቶክ ተከታታዮች እንደምን አላችሁ? ሰላም እግዚአብሔር ከሁላችሁ ጋር ይሁን። ዛሬ አንድ ነገር ልነግራችሁ ፈልጌ ነው። ቅዳሴን በሚመለከት ነው። የቅዳሴ ቁጥራችንን እስኪ እንየውና አጠቃላይ ከኢትዮጵያ ሕዝብ ግማሽ ፐርሰንት ወይም ደግሞ ግማሽ በመቶ 50% የኢትዮጵያ ሕዝብ ኦርቶዶክስ እንደሆነ ይታመናል። 70-80 ሚሊዮን የሚባለው ያው ስላልተቆጠርን እንዲህ ነው ማለት አንችልም። ግን ግማሽ ነን ብለን እንኳ ብናስብ 50 ሚሊዮን ከዚህ ውስጥ ጿሚው እንግዲህ ወደ 60 ወይም ፐርሰንት ቢሆን 30 ሚሊዮን ለአቅመ ጾም የደረሰ ማለት ነው። ከ18 ከ15 ዓመት በላይ ሆነ ቢሆን 10% ነው የሚያስቀድሰው። ይገርማችኋል። ይሄ 3 ሚሊዮን ማለት ነው። 20% ደግሞ እስከ 6 ሰዓት ነው የሚጾመው። ቢሮ ሰራተኛ ነው ምናምን። ስለዚህ 6 ሚሊዮን አካባቢ ይሆናል። 40% ደግሞ ጭራሽ አይጾምም፣ ግን የፍስክ አይበላም። ይሄ ደግሞ ወደ 12 ሚሊዮን ይሆናል። የቀረው 9 ሚሊዮን የሚሆነው ህዝብ ለአቅመ ጾም ደርሶ የፍስክ ይበላል ተደብቆ ማለት ነው። ይሄ 30 ሚሊዮን ይሆንላችኋል። በጣም የገረመኝ እሱ ሳይሆን ወደ 25,000 የሚጠጉ አድባራትና ገዳማት አሉ በኢትዮጵያ። ከዚህ ውስጥ እንደው ከተማ የሚኖሩትን ብናወጣ 30% ብለን 7,500 አድባራትና ገዳማት ላይ ይቀደስባቸዋል ማለት ነው። ቅዳሴ የሚቀደሰው እሱም ብናወጣው ከዚህ ውስጥ በከተማ የሚኖሩትን ቅድም ያልኳችሁ ከ25,000 ጦርነት ቀጠና ያልሆኑ ሊቀደስባቸው የሚችለው 30% ብናወጣ 7,500 አጥቢያዎች ይሆናሉ። ከዚህ ውስጥ ደግሞ በከተማ የሚኖሩት ቁጥራቸው በዛ ስለሚል አስቀዳሹ ይህም ብናወጣው 30% አድርገን 2,250 አጥቢያዎች ቅዳሴ ይቀደሳል በከተማ ማለት ነው። እዚህ ውስጥ እንግዲህ ሬሾውን ስታወጡት በጣም ይገርማል። ከዚህ ከ3 ሚሊዮን አስቀዳሽ ውስጥ እንግዲህ በቤተክርስቲያኑ ስታካፍሉት በ2,250 ስታካፍሉት 400 ሰው ነው እያስቀደሰ ያለው ማለት ነው። ነገር ግን የሚጠበቀው 3 ሚሊዮኑን 6 ሚሊዮኑን 12 ሚሊዮኑን ብትደምሩት እንደው ይጾማሉ የሚባሉት እነዚህ ቢያስቀድሱና ከዚህ ውስጥ ደግሞ 30%ን የቢሮ ሰራተኞች ናቸው፣ አይመቻቸውም የቅዳሴ ሰዓት ብትሉ ብታወጡት 30% የ21 ሚሊዮን ወደ 18,900 አካባቢ ይወጣል። ይህንን ለ2,250 አጥቢያ ብታከፍሉት በአጥቢያ 2,800 ሰው ማስቀደስ ነበረበት ማለት ነው። በጣም ስለገረመኝ ነው ይሄንን የሰራሁት እና ምን ያህል በቤተክርስቲያን ውስጥ እንደሌለን ያሳያል። ይሄ ከፍተኛ ስራ ከኛ ይጠበቅብናል። የቅዳሴ ምንነት ማስተማር ይጠበቅብናል ከመምህራን። ከምዕመናን ደግሞ የግድ ቅዳሴ ሆሊ ማስ ይባላል። ቅዳሴ አስቀድሶ ከዛ ደግሞ ማቁረብ ላይ ስራ እንዳለብን ያሳያል ማለት ነው። እንዲሁ እንደው ካልኩሌሽኑ ስትሰሩት ስለሚመጣ ላሳውቃችሁ ብዬ ነው። እንድንባነን በከተማ ያለን ሰዎች እያስቀደስን አይደለም። ገጠር ያሉትም ግብርና ገበሬዎች ናቸው፣ ግን እግዚአብሔር ይሰማቸዋል፣ ንጹሐን ናቸው። እኛ ግን በከተማ ያለን ብዙ ኃጢአት ውስጥ ስለምንኖር ማስቀደሱ ይጠቅመናል ለማለት ነው። እና መልካም ጾም ይሆንላችሁ። ሰላም